ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 24 የሰዓቱን አበይትና ሰበር መረጃዎች በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወልቃይት ዙሪያ በጠለምት እየተደረገ ባለው ውጊያ በዛሬው ቀዝቀዝ ባለው ውጊያ የአማራ ኃይሎች በኮሎኔል ደመቀ ዘውዱ እየተመሩ ከጥቂት የመከላከያ ሰራዊት ጋር በመቀናጀት በህወሓት ኃይሎች ላይ ድል እንደቀናቸው ሲነገር የትግራይ ኃይሎች ተጨማሪ ኃይል በማስጠጋት በነገው ዕለት የለየለት ውጊያ ሊከፍቱ መዘጋጀታቸውም ተነግሯል። ጄኔራል ታደሰ ወረደ የተቀበረ ቦምብ አለ ሲሉም ስለ ሁኔታው የተናገሩ ሲሆን በጦርነቱ ጉዳይ አዲስ መግለጫም ሰጥተዋል። ዝርዝር ይዘንበታል። የአብይ አህመድ ምርጫ ቦርድ ወልቃይትን በትግራይ ስር አካትቼዋለሁ ማለቱን ተከትሎ የነ ኮሎኔል ደመቀ ዘውዱ አስተዳደር በአስቸኳይ እርማት አድርጉ ሲል ማስጠንቀቂያም ሰጥቷል። እንመለከተዋለን። ሰሜኑ በድሽቃና በመድፍ ድብልቅልቁ ሲወጣ አብይ አህመድ በምስራቅ ኢትዮጵያ ጅጅጋ ላይ ከቀጠናው መሪዎች ጋር ለሌላ ጥፋት እየተዘጋጁ መሆናቸው ተገልጿል። ዝርዝር ዘገባ ይዘንበታል። ወዲህ በአማራ ክልል የሚደረጉ ውጊያዎችም ተጠናክረው ሲቀጥሉ ፋኖ በጎጃምና ሸዋ የአገዛዙን ጦር አጭዶ እየከመረው ነው። በሸዋ የአየር ወለድ ኮማንዶ የብልጽግና ጦር ሲደመሰስ፣ በጎጃምም የአገዛዙ ጦር ተመሳሳይ ጣፋንታም ደርሶታል። በመረጃ ሰዓታችን ይዳሰሳል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ አህመድ ከጅቡቲ ከሶማሊያ መሪዎች ጋር በጅጅጋ እየመከሩ ይገኛሉ። ጅቡቲ ከሰሞኑ በአፋር ክልል የድሮን ጥቃት ፈጽማለች። ይህ የሆነው ደግሞ ኢትዮጵያ አብራሪዎቹም የጦር አውሮፕላኖቹም ከአረብ ኤምሬት አምጥታ የአየር ትርኢት ስታሳይ በዋለችበት በዛኑ ቀን ነው። የኢትዮጵያ አየር ኃይል አየሩ የኛን የሚል መሪ ቃል አለው። ጅቡቲ የዛሬ ዓመት በአፋር ክልል የድሮን ጥቃት ሰንዝራ 4 ኢትዮጵያውያንን መግደሏ ይታወሳል። ሰሞኑንም ይህንን ደግማለች። ኢትዮጵያ ወደብ አገኘው ብላ ከሶማሌላንድ ጋር ከዚህ ቀደም ተፈራርማ እንደነበረ ይታወቃል። አብይ አህመድ ከሶማሌላንድ መሪ ጋር ሲፈራረሙ ሌላ ምን ይባላል? ፈጣሪ ይመስገን ነው እንጂ ኢትዮጵያ ወደብ አገኘች ሲሉ በቁሙ የሚሄድ